አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢክራም መሐመድ ዩቲዩብ ተከታታይ በሙሉ እህት ወንድሞቼ እንዴት ናቸው? ደህና ናቸው? ሁሉ ሰላም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁ። በያላችሁበት የፈጣሪ ሰላምና እዝነት አይለያችሁ። ዛሬ ደግሞ ይዤላችሁ የመጣሁት ቦርጭን በቀላሉ እንዴት አድርገን ማጥፋት እንችላለን። እኔ ለራሴ የተጠቀምኩትን ነው ለእናንተ እጄ የመጣሁትና ያው ቪዲዮዬን እስከ መጨረሻው ድረስ ተከታተሉት። ቪዲዮውን እስከ መጨረሻው ድረስ ሳታዩ ኮሜንትም አታስቀምጡ። ምክንያቱም ጥቅሙ ለሁላችንም ስለሆነ ማለት ነውና ብዙ ጊዜ ያው ምግብ በመቀነስ ስፖርት በመስራት ነው ብለን እናስባለን ውፍረት የምንቀንሰው። እንደዛ አይደለም። በቂ እንቅልፍ መተኛት አለብን። እንደገና ደግሞ በጣም ብዙ በማሰብና በመጨናነቅ ግዴታችን ይጨምራል። በቂ እንቅልፍ ካልተኛን አስቸጋሪ ነው። እንደገና ደግሞ በተለይ ሴቶች ሻይ አክታር በመጠቀም ዝንጅብል፣ ሎሚ በመጠቀም ብዙ ሙከራ ካደረግን በኋላ ይደክመንና እንተዋለን። ስፖርት እንሰራለን። ስፖርት በመስራት ያው ስፖርት አሪፍ ነው ለሰውነትም ጥንካሬ። ግን ስፖርት ስንሰራ ያንን ስፖርት እስከ መጨረሻ ድረስ እስከ ህይወት ፍጻሜያችን ድረስ ስፖርቱን መስራት አለብን። ምክንያቱም ያ ስፖርት በሚያቋርጥ ሰዓት እንዲያውም ስፖርት ሰርቶ እንትን በሚተውበት ሰዓት ለሰውነታችንም ቅርጽ ሆነ ለእንትናችን ያው ጥሩ ስላላደለ በቀላሉ ውሃን ብቻ በመጠቀም የፈላ ውሃ በመጠቀም ሎሚ ወይም ሌሞን እሱን በውሃ ዘፍዝፋችሁ በመጠቀም ሙቅ ውሃ በመጠቀም ቁርስና እራት ቀለል ያለ ምግብ በመመገብ እንዴት መቀነስ እንደምንችል አሳያችኋለሁ። ውፍረትን በአንድ ጊዜ እናስወግዳለን ወይም ቦርጭንም ሆነ እናስወግዳለን ማለት አይቻልም። ጊዜ ሊፈጅብን ይችላል። ወር 3 ሳምንት ግን ባለን አቅም ጥረት ካደረግን በእርግጠኝነት መቀነስ እንችላለን። ስለዚህ ስንት ሰው ነው ሴደር እያሄዱ ቦርጭ ለመቀነስ ወይም ውፍረትን ለመቀነስ ብዙ ሳንቲባቸውን ካወጡ በኋላ ቪታሚን ሆኖ ተገኝቶ ያ ቦርጭ ሳይቀንስ ሳንቲባቸውንም በባዶ አጥፍተው ብዙ እህቶቻችን እንትን የሚሉ አሉ። እኔ ለራሱ ማውቃቸው ብዙ አሉ። ስለዚህ ይሄንን ከማድረጋችን ኢኮኖሚያችንን በመቆጠብ ቤታችን ባለ ነገር በቀላሉ መቀነስ እንችላለን። እና እኔ የምላችሁ ውዶቼ ያው አንዱሚና ሻይ አክታር እኔ በጣም ከጥቅሙ ጉዳቱን ስላየሁት ሻይ አክታር እና አንዱሚ ቢቀርባችሁ። ምክንያቱም አንዱሚ በጣም ጥሩ አይደለም። እሱ ያው እንደምታዩት በብዙ ነገር እየተመከረ ነው አንዱም ያተጠቀሙ ተብሎ። ስለዚህ ሻይ አክታር ደግሞ ይቀንሳል። በዛ ላይ ደግሞ ሻይ አክታር ያን ያክል እንትን ስላላለው ዛሬ ጅላችሁ የመጣሁትን ያንን በማድረግ ሞክሩት። እኔ የምጠቀመው ሎሚ በውሃ አድርጌ እዘፈዝፈዋለሁ። እኔ ኖርማሊ የምጠቀመው ውሃ ዳይመን ይሄንን ነው። ሁልቀንም እንደዚህ ማለት ነው። ያኔ ጧት አለልም ማታ አለልም ውሃ መጠጣት በምፈልግበት ሰዓት ይሄንን እንደምታዩት ሎሚና ውሃ ዘፍዝፍ ያለው እሱን ነው የምጠቀመው። እና ጧት ከእንቅልፌ እንዴት ተነሳሁኝ ያው ሲወክ ካደረኩኝ በኋላ የምጠጣው 1 ብርጭቆ የፈላ ውሃ፣ ሞቅ ያለ ውሃ ማለት ነው። እዚህ እንትን ስላልኩት ነው። ለብ ያለ ውሃ በራቅት ሆዴ እሱን እጠቀማለሁ። ከዛ ከ30 ደቂቃ በኋላ ምግብ 2 እንቁላልና 1 ኪያር እሱን ቁርሴን እመገባለሁ። ከዛ ምሳ ሰዓት ሲደርስ ምሳ ሰዓት ኖርማሊ ያገኛችሁትን መመገብ። ከዛ እራት ላይ ደግሞ ቀለል ያለ ነገር ከሆነ ሰላጣ ብቻ ከበላችሁ በኋላ እሱንም እራት እንትን ካላችሁ ከዛ ሻይ አክታር እኔ ስለማልጠቀም ዛሬ የማሳያችሁ ባቦኔጅ ያው የማያውቅ ይኖራል ብዬ አላስብም። ያው እንደምታዩት ባቦኔጅ እዚህ ጋር አለ። ይሄንን ባቦኔጅ እሱን ልክ እንደ ሻይ አክታሩ እሱን እንትን እላለሁ። በነገራችን ላይ ባቦኔጅ ያው ለቦርጭ መቀነስ ብቻ ሳይሆን ሆድም አንዳንድ ጊዜ የተመገብነው ምግብ ሳይስማማን ተቀረ ሆዲያችንን በሚነፋበት ሰዓት እሱን ብንጠጣው በጣም አሪፍ ነው። ከዛ
እሱን ከተጠቀምኩ በኋላ መልሼ 50 ደቂቃ እንደዛ እንትን ካልኩ በኋላ ልተኛ ስል አንድ ብርጭቆ ወተት በጣም አሪፍ ነው ለሰውነትም ጥንካሬ አሪፍ ስለሆነ ልተኛ ስል አንድ ብርጭቆ ወተት እጠቀማለሁኝ። ይሄው እንግዲህ ዛሬ ይሄን ይዤላችሁ መጥቻለሁ። ያው ቦርጫችንን ወዲያው እናጠፋለን ማለት አይደለም፣ ጊዜ ሊፈጅብን ይችላል፣ ወር ወይም 3 ሳምንት። ግን በእርግጠኝነት ይሄንን ከተጠቀማችሁ እንደዚህ አድርጎ መቀነስ ይቻላል። ሻይ አክታር ወይም ደግሞ ቁርንፍድ ራሱ የሚጠጣል እና እንደዛ አድርጋችሁ ብዙ ነገር ተጠቅመን በሽተኛ ከምንሆን ባውዶንስ እሱን እያንፈቀፈቁ ሄል እያንፈቀፈቁ የሚጠጣሉ። ይሄ ያው ጥሩ አይመስለኝም። እኔ ለራሴ የተጠቀምኩትን ለእናንተ የሚጠቅማችኋል ብዬ ነው ዛሬ የመጣሁት። እርግጠኛ ነኝ እንደምትጠቀሙበት። በጣም ደስ ይላል። ቀላል በሆነ መልኩ ይሄንን በማዘጋጀት አሪፍ የሆነ የሰውነት ክብደታችንን መቀነስ እንችላለን። ስፖርት ለመስራት ያው ጊዜያችንን ስፖርት በመስራት እና እንትን በማለት ጊዜያችንን ሳናባክን እንደዚህ ቀለል አድርገን ተጠቅመን መቀነስ ይቻላልና ሎሚና ውሃ በጣም አሪፍ ነው። በዛም ላይ ደግሞ ከቻል በቀን 2 ሊትር ውሃ መጠጣት ይኖርብናል ማለት ነው። 3 ሊትር። ስለዚህ ውሃ በብዛት መጠቀም ለሰውነታችን አሪፍ ስለሆነ ማለት ነው። ስለዚህ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ያው እንዳልኳችሁ ሻይ አክታር እኔ ለራሴ ስለማልጠቀም እናንተንም ተጠቀሙ ብዬ አልመክርም። አብዛኛውን ጊዜ የምመክራችሁ ተንቅልፋችን እንድትነሳን ያው ለብ ያለ ውሃን መጠጣት ለሁሉም ነገር አሪፍ ስለሆነ ለብ ያለ ውሃን በመጠጣት አሪፍ የሆነ የሰውነት ክብደትን መቀነስ ይቻላል። ቪዲዮን ከወደዳችሁት ላይክ እና ሼር ሰብስክራይብ አድርጉ፣ ኮሜንት አስቀምጡልኝ። በቀጣይ አሪፍ በሆነ ቪዲዮ እስከምንገናኝ ድረስ በያላችሁበት ፈጣሪ ይጠብቅልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።